እንኳን ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የስቅለት በዓል በሰላም አደረሳችሁ አደረሰን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እናምናለን፣ ዛሬም ዘወትርም ለዘላለሙ አሜን። ሰሞነ ሕማማት ጌታችን መድኃኒታችን ኢየሱስ ክርስቶስ የሰውን ልጅ ከዲያብሎስ ባርነት ነፃ ለማውጣት በፈቃዱ የተቀበለውን ጽዋው መከራዎቹ የሚታሰቡበት ሳምንት ነው። የሰሞነ ሕማማት ዕለታት የዓመተ ኩነኔ ወይንም የዓመተ ፍዳ ምሳሌዎች ናቸው። ክርስቲያኖች ክርስቶስ የዋለልንን ውለታ እያሰብን እጅግ የምናዝንበት፣ የምናለቅስበት፣ የምንሰግድበት ከሌሎች ቀናትና ጊዜያት በተለየ መልኩ አምላካችንን የምንማጸንበት፣ ጧት ማታ ደጅ የምንጠናበት የክርስቶስን ተስፋ ትንሣኤ ከመቼውም ጊዜ በላይ በእምነትና በተስፋ የምንጠቀምበት በዓመት አንድ ጊዜ ብቻ የሚገኝ ልዩ ተምሳሌታዊ ምስጢርና አዘክሮት የሚፈጸምበት ሳምንት ነው። በእነዚሁ ሳምንታት ያሉ እያንዳንዳቸው ቀናት ስያሜና ከስያሜም ጋር የተያዘ ምስጢር አላቸው። ለተሰኞ አንጾተ ቤተ መቅደስ መርገመ በለስም ይባላል። ማክሰኞ የጥያቄ ቀንና የትምህርት ቀንም ይባላል። ረቡዕ የምክር ቀን ወይንም መልካም መዓዛ ያለው ቀን የእንባ ቀንም ይባላል። ሐሙስ ጸሎተ ሐሙስ፣ ዕጽበተ ሐሙስ የምስጢር ቀን፣ የሐዲስ ኪዳን ሐሙስ፣ የነጻነት ሐሙስ ይባላል። ዕለተ ዓርብ ስቅለት የድኅነት ቀን መልካም ዓርብ ይባላል። ቅዳሜም ቅዳም ስዑር ለምለም ቅዳሜ ወይንም ቅዱስ ቅዳሜ ይባላል። ከነዚህ ሁሉ ግን ዓርብ የስቅለት ቀን እጅግ ልዩ ናትና የስቅለት ዕዳ ደብዳቤያችን በጌታችን በኢየሱስ ክርስቶስ ለመጨረሻ ጊዜ የተደመሰሰበት ከአጋንንት አገዛዝ ነፃ የወጣንበት ዕለት ስለሆነ የድኅነት ቀን ወይንም መልካም ዓርብ ይባላል። ጌታችን ከተያዘባት ሰዓት አንስቶ አይሁድ ከቀያፋ ወደ ሐና ከሐና ወደ ቀያፋ ሲያመላልሱት አደሩ። ሲነጋ ከቀያፋ ወደ ጲላጦስ አደባባይ አስረው ወሰዱት። ይህንም አጥፍቷል የሚሉት ነገር ሳይኖር ጌታችንን ለፍርድ ያቀረቡት አይሁድ ጲላጦስ እነርሱ ወደ ተሰበሰቡባት ቦታ ወጥቶ ይህን ሰው ወደ እኔ ያመጣችሁት በምን በደል ነው ሲል ጠየቃቸው። ያን ጊዜ በቂ ምላሽ አላቀረቡም። በግብረ ሕማማት የማይሞት መለኮት ስለኛ የሞትን ጽዋ ተቀብሎ በሰውነቱ ሞተ፣ ወዮ ለዚህ አንክሮ ይገባል እንደተባለ ስለኛ በፈቃዱ ይሞት ዘንድ ፈቃዱ ነበርና በአይሁድ ጭካኔ ምክንያት ሞት ተፈረደበት። ይህ የስቅለት ዕለት ሙሉ ምስጢሩን እንዲሁ ሥርዓቱን በግብረ ሕማማቱ በስፋትና በጥልቀት እንደሰፈረው ነው። እንዲሁም የስቅለት ቀን የሚከተሉት ነገሮች ተከናውነዋል። በመጀመሪያ ፍኖተ መስቀል ጌታችን 15ቱን ምዕራፎች መከራ እየተቀበለ የተጓዘበት ነው። ጌታ በጲላጦስ ፊት ከቆመባት ቦታ ጀምሮ እስከ መካነ ትንሣኤው ድረስ በዕለተ ዓርብ የሆነውን 15 የመከራ መስቀል መንገድ ምዕራፎች ፍኖተ መስቀል አሉ። እነዚህም የጲላጦስ አደባባይ ለፍርድ የቆመበት፣ የተገረፈበት፣ በመጀመሪያ የወደቀበት ቦታ፣ እመቤታችን እያለቀሰች ልጇን ያገኘችበት ቦታ፣ ቀሪናዊው ስምዖን የጌታን መስቀል የተሸከመበት ቦታ፣ ቤሮና እንዲሁም ሰራጲታ በመሐረብ የጌታችን ፊት የጠረገችበት ቦታ፣ የጎለጎታ መቃረቢያና የጌታችንን ስቃይ ሴቶች አይተው ያለቀሱበት ቦታ፣ መስቀል ይዞ የወደቀበት፣ ልብሱን የገፈፉበት፣ ጌታችን የተቸነከሩበት፣ የተሰቀለበት ቦታ፣ ቅዱስ ሥጋውን ያወረዱበት ቦታ፣ ቅዱስ ሥጋውን የገነዙበት ቦታ፣ ቅዱስ ሥጋው የተቀበረችበት ቦታ ናቸው።